የቦርጭን ነገር ለአንዴና ለመጨረሻ ጊዜ በትነንና አበጥረን እንየው። ምንድነው? ማን ነው? ከየት ነው የመጣው? እንዴት ነው የሚጠፋው? ማን ስለሆነ ነው የሚለውን የበረሮና የአይጥ ማጥፊያው ዘራ መድኃኒት ሲሆን የቦርጭ ማጥፊያው ደግሞ ይሄ ቪዲዮ ነው። ለእናንተም ለሌሎችም ስለሚጠቅም ሴፍ ሼር እና ፈጋችሁ። በመጀመሪያ ሁለት አይነት ቦርጭ አለ፣ ውጫዊ ቦርጭ እና ውስጣዊ ቦርጭ። ውጫዊ ቦርጭ የምንለው ከሆዳችን ጡንቻ በላይ ያለውን ወይም ደግሞ በእጃችን እንደዚህ ልንይዘው የምንችለውን ቦርጭ ነው። ውስጣዊ ቦርጭ የምንለው ደግሞ ከሆዳችን ጡንቻ በታች ሆድ ዕቃችን ወይም ውስጣዊ አካላቶቻችን መሃል፣ ይሄም ማለት ልብ፣ ጉበት፣ አንጀት፣ ኩላሊት መሃል ተሰግስጎ የሚቀመጥ ቦርጭ ወይም ፋት ነው። ይሄ ፋት ወይም ቦርጭ ውስጣችን ስለሆነ በእጃችን እንዲቆንጥጠን መያዝ አንችልም። ይሄኛው ከጡንቻችን በላይ ያለው ውጫዊ ቦርጭ ሞኝ ነው፣ ዝም ብሎ ነው የሚቀመጠው። ውስጣዊ ቦርጭ ግን በጣም አደገኛ ነው። ራስ ገዝ የሆነ አስተዳደር ነው ያለው። ሆድ ዕቃችን ውስጥ ተቀምጦ ራሱ የፈለገውን ሆርሞን ያመነጫል፣ የእኛን ሆርሞኖች ያዛባል። በዛ ላይ ደግሞ አደገኛ የሆኑ ኬሚካሎችን ወደ ሰውነታችን ይለቃል። ውስጣዊ ቦርጭ ለጤናችን በጣም አደገኛ ነው። ሰውነታችን በቀን ከሚያስፈልገን ካሎሪ ወይም የነዳጅ መጠን በላይ የምንመገብ ከሆነ ሁለቱንም አይነት ቦርጭ ያከማቻል። ሁለቱንም የሚያከማቻቸው በምግብ ኃይል ማግኘት በማንችልበት ጊዜ እያወጣ ለኢነርጂነት ወይም ለነዳጅነት ለመጠቀም ነው። ትልቁ ችግር የሚፈጠሩ ሲበዙ ነው። በተለይ ውስጣዊ ቦርጭ ሲበዛ። ውስጣዊ ቦርጭ በዋናነት እንዲበዛ የሚያደርጉ 3 ምክንያቶች አሉ። አንደኛ የተፈተጉ ስኳር ምግቦችን ወይም ሪፋይንድ ካርቦሃይድሬቶችን ደጋግሞ በብዛት መመገብ። ሁለተኛ አልኮል መጠጦችን አብዝቶ መጠቀም። ሌላው ደግሞ የአንጀት ግድግዳ ጤንነት። ስለ ስኳርም ስለ አልኮልም ስለ አንጀት ጤንነትም ለየብቻ ቪዲዮ ሰርቻለሁ። ተጨማሪ ነገር ከፈለጋችሁ እነሱን ቪዲዮዎች ገብታችሁ ተመልከቱ። ወደ መፍትሄው እንምጣ። ዋናው መፍትሄው ነው እነዚህን ሁለት አይነት ቦርጮች በተለይም ውስጣዊውን ቦርጭ ከሰውነታችን ላይ እንዴት ነው ማጥፋትና ማስወገድ የምንችለው? የመጀመሪያው ነገር ጾም ነው፣ ፋስቲንግ። ጾም ምን ያህል ጠቃሚ እንደሆነ ልነግራችሁ አልችልም። ብዙ ችግሮችን የሚፈጥረው ብዙ ጊዜ አሁንም መብላት ነው። መጀመሪያ ላይ እንደጀመራችሁ በቀን 12ቱን ሰዓት መጾም፣ 12ቱን ሰዓት መብላት። ትንሽ ቆይታችሁ ደግሞ በቀን ለ8 ሰዓት ብቻ መብላት፣ ቀሪውን 16 ሰዓት ደግሞ መጾም። መጾም ስል ከውሃና ከትንሽ ጨው በስተቀር አንዳች ምግብ አንዲት ጉርሻ ብትሆን እንኳን መቅመስ የለባችሁም፣ ያበላሸዋል። ለምን? ሰውነታችን ጉበታችን ውስጥ ስኳር ያስቀምጣል። ምንም ምግብ ባንበላ ራሱ ለ12 ሰዓታት ያህል ይሄን ስኳር እያወጣ ነው ለኤነርጂነት የሚጠቀመው። ስለዚህ መሃል ላይ ትንሽ ምግብ እንኳን ከቀመሳችሁ የጉበታችሁን ስኳር መልሳችሁ ሞላችሁት ማለት ነው። እኛ ደግሞ የምንጾመው ሰውነታችን ጉበታችን ውስጥ ያለውን ስኳር ጨርሶ ውስጣዊና ውጫዊ ቦርጫችንን፣ ስባችንን፣ ፋታችንን ለኤነርጂነት እየተጠቀመ እንዲያጠፋልን ነው። ስለዚህ በቀን 8 ሰዓት ብቻ እየበላን 16ቱን ሰዓት የምንጾም ከሆነ ለ4 ሰዓት ያህል ፋት ወይም ስብ ብቻ እናቃጥላለን ማለት ነው። ሌላው ጾማችንን ከጀመርን ከ12 ሰዓት በኋላ ወይም ደግሞ ልክ ጾማችን ሊያልቅ ሲል እንቅስቃሴ ማድረግ፣ ብዙ እርምጃ ማድረግ። ሰውነታችን ከቦርጭ የሚያቃጥለውን ኃይል ጨመር ነው ማለት ነው። ስለዚህ ቦርጫችን እየቀነሰ ይመጣል። ቀጣይ ያልተፈተጉ ሙሉ ምግቦችን ወይም ደግሞ በፋይበር የበለጸጉ ምግቦችን መመገብ። ከተፈተጉና ፕሮሰስ ከተደረጉ ምግቦች ይልቅ ሆል ምግቦችን ወይም ተፈጥሯዊ ሙሉ የሆኑ ምግቦችን መመገብ። እነዚህ ምግቦች በምንበላበት ጊዜ አንደኛ ስኳራችን በጣም እንዳይጨምር ያደርጋሉ። ሁለተኛ የአንጀታችንን ግድግዳና አንጀታችን ውስጥ ያሉትን ባክቴሪያዎች ጤንነት ይጠብቅልናል። ቀጣይ ፕሮቲን ምግቦችን ወይም ሰውነት ገንቢ ምግቦችን መመገብ። እነዚህ ፕሮቲን ምግቦች ለመፈጨት ብዙ ኃይል ስለሚፈልጉ ሰውነታችን የሚያቃጥለውን ኃይል ጨምረው ይሄንን ፋት እንዲጠቀመው ያደርጋሉ። ቀጣይ ሄልዚ ፋቶች ወይም ጤናማ የሆኑ ቅባት ምግቦችን በአብዛኛው መመገብ። ለምን? እነዚህ ምግቦች ሆርሞናችን እንዲስተካከል በጣም ትልቅ አስተዋጽኦ ያደርጋሉ። ቀጣይ ክብደት ማንሳትና ጡንቻ መገንባት። ሰውነት ገንቢ ምግቦች ወይም ፕሮቲኖችም ስለምንበላ አብረን ክብደት ስናነሳ ጡንቻችን እንዲተልቅና እንዲጠነክር ያደርጋሉ። ጡንቻችን ሲያድግና ሲተልቅ ደግሞ ክብደቱን ስንቀንስ ሌላው የሰውነታችን አካል እንዳይሰልና ውሃው ከውስጡ ተመጦ እንዳያልቅ ያደርጋል። የአጥንታችንንም ጥንካሬ ጨምርልናል። በዛ ላይ ጡንቻ ሰውነታችን ላይ ለመኖር ብዙ ኢነርጂና ኃይል ስለሚያስፈልገው ይሄ ያጠፋነው ቦርጭ ተመልሶ ወደ ሰውነታችን እንዳይመጣ ያደርጋል። በዛ ላይ የሰውነት አቋማችንን ያሳምራል። ከነዚህ ነገሮች ውጪ ሌላው ነገር ሁሉ ቅዠት ነው፣ ቋሚ አይደለም። ቪዲዮ ከጠቀማችሁ ሼር፣ ሴቭ እና ፈጋችሁ። አመሰግናለሁ። ይመቻችሁ።